ጤና ይስጥልኝ ክቡራትና ክቡራን የዚህ ቻናል ቤተሰቦች እንደምን አመሻችሁ። ዛሬ በመካከለኛው ምስራቅ እየታየ ያለው ውጥረት አዲስ ምዕራፍ ላይ ደርሷል። አሜሪካና ኢራን የጦርነት ነጋሪት እየመቱ ይገኛሉ። የአሜሪካ ጦር በከፍተኛ ሁኔታ እየታጠቀ መሆኑ ተሰምቷል። በሌላ በኩል ደግሞ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ቀይ ባህርና የባህር በር አስፈላጊነት የሰጡት አዲስ መግለጫ የዓለምን ትኩረት ስበዋል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። የአሜሪካ ዝግጅትና የፔንታጎን መግለጫ የመካከለኛው ምስራቅ ሁኔታ ወደማይመለስበት የጦርነት አቅጣጫ እያመራ ይመስላል። ዩናይትድ ስቴትስ በአሁኑ ወቅት ያለውን የተኩስ አቁም ስምምነት እንደ መልካም አጋጣሚ በመጠቀም በመካከለኛው ምስራቅ የሚገኘውን ጦሯን በከፍተኛ ሁኔታ እያጠናከረች መሆኑን አስታውቃለች። የአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር በሰጡት የቀጥታ መግለጫ ጥቃታችንን እያጠናከርን ነው፣ ለኢራን አስፈሪ የሆኑ ዘመናዊ መሳሪያዎችን እያስገባን ነው ብለዋል። አድሚራሉ አክለውም ወታደሮቻቸው ከፍተኛ መነሳሳት ላይ መሆናቸውንና የተበላሹ የጦር መሳሪያዎቻቸውን በመጠገን ላይ እንደሚገኙ ገልጸዋል። የመከላከያ ሚኒስትሩ ፒት ሄግሴት በበኩላቸው ፔንታጎን በሰጡት መግለጫ ኢራን የወደሙ ዋሻዎቿን ስትቆፍር ከምን ጊዜውም በላይ እየጠነከርን ነው ሲሉ ተደምጠዋል። ኢራን ሆይ እያየንሽ ነው የሚል ጠንካራ መልእክትም አስተላልፈዋል። የባህር ላይ እገዳና የሆርሙዝ ወሽመጥ አሜሪካ በኢራን ላይ የጣለችው የባህር ላይ እገዳ ተጠናክሮ እንደሚቀጥልም ተነግሯል። ፕሬዝዳንት ዶናልድ ትራምፕ እገዳውን ለማንሳት ፍላጎት እንዳላቸው ቢገልጹም የመከላከያ ተቋሙ ግን እገዳው ላልተወሰነ ጊዜ እንደሚቀጥል አስታውቋል። ከዚህ በኋላ የኢራንን ባንዲራ የሚያውለበልብ ማንኛውም መርከብ በዓለም አቀፍ ውሃ ላይ እንዳይጓዝ ጥብቅ ትዕዛዝ ተሰጥቷል። የኢራን ምላሽና የሊባኖስ ሁኔታ ኢራንም ለተሰነዘረባት ዛቻ ዝምታን አልመረጠችም። የተኩስ አቁሙን ጊዜ በመጠቀም ራሷን ለጦርነት እያዘጋጀች መሆኗን ገልጻለች። የኢራኑ አፈ ጉባኤ ሞሐመድ ቃሊባፍ እንደተናገሩት ከሆነ በሊባኖስ ያለው ሁኔታ ከኢራን ጋር በቀጥታ የተያያዘ ነው። ኢራን ለድርድር ክፍት ብትሆንም ለማስፈራራት ለሚመጣ ማንኛውም ኃይል እንደማትንበረከክ በድጋሚ አስታውቃለች። ከፓኪስታን የመጡ ከፍተኛ የጦር መሪዎችን በሁለቱም ሀገራት መካከል ያለውን ውጥረት ለማርገብ ጥረት እያደረጉ ቢሆንም ውጤቱ ግን እስካሁን አልታወቀም። የቢቢሲ ትንታኔ 4 ግምቶች። የብሪታንያው ቢቢሲ ይህ ጦርነት ወዴት ያመራል በሚል 4 ዋና ዋና ነጥቦችን አስቀምጧል። የተኩስ አቁሙን እንደ ጊዜ መግዣ መጠቀም፣ በሁለቱ ሀገራት መካከል ያለው የፖሊሲ ልዩነት ሊታረቅ አለመቻሉ፣ የጦርነት እድሉን ከፍ ማድረጉ፣ የአሜሪካና የእስራኤል ጥምረት በሊባኖስ ላይ የሚያደርጉት ጥቃት መቀጠል፣ ኢራን በኢኮኖሚ ጫና ምክንያት ልትዳከም የምትችልበት እድል። እነዚህ ሁኔታዎች ክልሉን ወደ ለየለት ጦርነት ሊከቱት እንደሚችሉ ተንታኞች ስጋታቸውን እየገለጹ ነው። ጠቅላይ ሚኒስትር አብይ አህመድና የቀይ ባህር ጉዳይ። ወደ ሀገራችን ጉዳይ ስንመጣ ጠቅላይ ሚኒስትር ዶክተር አብይ አህመድ በብሔራዊ ቴሌቪዥን በሰጡት ቃለ መጠይቅ የቀይ ባህርንና የሆርሙዝ ወሽመጥን ወቅታዊ ሁኔታ ዳሰዋል። በዓለም አቀፍ የባህር መተላለፊያዎች ላይ ሚና ሊኖራቸው እንደሚገባ አሳስበዋል። የቀይ ባህር ደህንነት መጓደል በኢትዮጵያ ኢኮኖሚ ላይ የሚያሳድረውን ጫናና ቀጣይ መፍትሄዎችን በተመለከተ የሰጡት ማብራሪያ በዓለም አቀፍ ሚዲያዎች ዘንድ ሰፊ ሽፋን አግኝቷል። በአጠቃላይ ዓለማችን ከፍተኛ የጦርነት ስጋት ውስጥ ትገኛለች። የአሜሪካና የኢራን ፍጥጫ ወዴት ያመራል? የኢትዮጵያ የባህር በር ጥያቄስ ምን ምላሽ ያገኛል? የሚሉትን ጉዳዮች በንቃት የምንከታተል ይሆናል። ለዛሬ የነበረን መረጃ ይህን ይመስላል። ሀሳባችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ከወደዳችሁ ላይክ ማድረግ እንዳትረሱ። በቀጣይ በሌላ መረጃ እስከምንገናኝ ቸርን ሰንብት።